የፈጠራቸው መላእክት እንኳን ሚካኤል ወይ ገብርኤል ወንድ ናቸው ወይ ሴት ናቸው ተብሎ መች ይገለጻል መንፈሳዊ ፍጡራኖች ስለሆኑ እንዴት አምላክ ወንድ ይባላል ታዲያ ኢሳ ሰው ስለሆነ አይደለም እንዴ ወንድ ልጅ የተባለው ደግሞስ ምን ይሰራለታል ይሄ መሳሪያው ለኛ የተፈጠረው ለሁለት ነገር ነው ውሃ ከጠጣህ በኋላ ልትሸናበት ነው ካልሆነም አላህ የደነገገውን ተፈጥሯዊ ህግ ትዳር በመመስረት ራስህን ልታስደስትበት ልታረካበት ነው ሌላ ሚና የለውም አምላክ ውሃ ጠጥቶ ሸና አይባልም ወይ ትዳር መስርቶ ራሱን አስደሰተም አይባልም ይሄ ለአምላክ የማይገባ ባህሪ ከሆነ የኢሳ ጾታ ወንድ መሆኑ ሰውነቱን አይጠቅሙም ወይ እናንተ እንደምትሉት እኛን ሊያድነን ሰው ሆኖ ነበር በዛ ሰዓት የመጣው ከተባለ ይሄ አንድ አምላክ ራሱ ማለት ነው ሰው ሆኖ ከመጣ ታዲያ አምላክ ሰው በነበረበት ጊዜ አምላክ የት ነበር ነው ጥያቄ ምክንያቱም መለኮታዊ ክብሩን ትቶ ሰውን መስሎ የሰው ስጋ ለብሶ መጥቷል የሚል ምላሽ ይሰጠናል ሰውን መስሎ የሰው ስጋ ለብሶ ከመጣ አዛታይም አምላክ የታለ ይሄንን እንዴት አድርገን ነው መረዳት የምንችለው ጥቅሱ ግን ለኛው የሚያስተላልፈው መልእክት ወንድ ልጅንም ትወልጃለሽ ካላት ኢሳ ሰው ለመሆኑ ምንም ጥርጥር የለንም ማለት ነው ስሙንም ኢየሱስ ትይዋለሽ ጌታ አምላክም ያባቱን የዳዊትን ዙፋን ይሰጠዋል በያዕቆብ ቤትም ላይ ለዘላለም ይነግሳል ያባቱን የዳዊትን ዙፋን ዳዊት ለኢየሱስ ምኑ ነው አባቱ እንደ መጽሐፍ ቅዱስ የዘር ሐረግ 28ኛ አያቱ ነው ዘር ወደ ላይ ሲቆጠር ማለት ነው እንዴት ሆኖ ነው አምላክ አያትና ቅድመ አያት የሚኖረው ምክንያቱም መጀመሪያ ነው ከማንንም በፊት የነበረ ነው እዚህ ጋር ግን እንዴት ተደርጎ ዳዊት አባቱ ወይም 28ኛ አያቱ ሊሆን ይችላል ንግስናው ደግሞ በያዕቆብ ቤትም ላይ ይነግሳል ያዕቆብ ማለት እስራኤል ነው ለምን በእስራኤል ላይ ብቻ ተገደበ የአምላክ ንግስና በሰማያትም በምድርም በመሐከላቸው ሁሉ ላለው ነው ወሊላሂ ሙልኩ السماوات والارض وما بينهما አላህ የሰማያት የምድር የመሐከላቸው ሁሉ ንግስና የኔ ነው ይያለ ነው የሚናገረው አላህ የአረቦች ንጉስ ነው ወይም የነጮች ንጉስ ነው ተብሎ አይገደብም የሁሉ ጌታ ስለሆነ ማለት ነው እንዴት ኢሳ ንግስናው በእስራኤል ቤት ላይ ብቻ ሆነ ይሄም ጥያቄያችን ነው ማለት ነው ኸይር የመጀመሪያው ነጥብ ስለ ኢሳ አፈጣጠር አጠር ባለ መልኩ ይሄንን ከተረዳን ወደ ሁለተኛው ነጥብ እንግባ ሁለተኛው ነጥብ ኢሳ አለይሂ ሰላም የአምላክነት ባህሪ ነበረው ወይስ አልነበረው እዚህም ላይ ቆይታ ያስፈልገናል ቅድሚያ እንደጀመርነው የመጀመሪያው ነጥብ ከቁርአን እንዳየነው አሁንም መጀመሪያ ከቁርአን ነው የምንመለከተው ማለት ነው ኢሳ አለይሂ ሰላም የአምላክነት ባህሪ ነበረው ወይ ጌታችን አላህ ኢሳ አምላክ እንዳልሆነ የአምላክነትን ባህሪ እንደሌለው በቁርአን ውስጥ በብዙ መንገድ ይነግረናል ከነዚህ መንገዶች ውስጥ አላህ ካለ 5ቱን ወይ 6ቱን ብቻ እንመለከታለን አንደኛ ኢሳ አለይሂ ሰላም አምላክ አለመሆኑን ቁርአን በምን መንገድ ይገልጽልናል በጌታ አላህ እጅ ሊጠፋ የሚችል መሆኑን በመግለጽ በጌታችን በአላህ ሊጠፋ የሚችል መሆኑን በመግለጽ አምላክ አለመሆኑን ያስተምረናል ሱረቱል ማኢዳ ቁጥር 17 በማዕራፍ 5 ሱረቱል ማኢዳ ቁጥር 17 ላይ لقد كفر الذين قالوا إن الله هو المسيح ابن مريم الله مالت راسو يا مريم لج على المسيح عيسى نو يالو سوچ برغط كفروا كادوا قل بلاچو እነዚህን ሰዎች فمن يملك من الله شيئا እስኪ ማን ነው ከአላህ አንዳችን ነገር እንኳን ማድረግ የሚችል إن أراد أن يهلك المسيح ابن مريم وأمه ومن في الأرض جميعا الله يا مريم اللج على المسيح እናቱንም መርየምንም በምድር ላይ ያለውንም ሁሉ ሊያጠፋቸው ከፈለገ ማን ነው ከአላህ ማዳን የሚችል እስኪ ጠይቃቸው ይላል ካንቀጹ ምን ተረዳን ጌታ አላህ ከፈለገ ኢሳንም መርየምንም በምድር ያለን ሁሉ ምን ማድረግ ይችላል ማጥፋት ይችላል ከዚህ ጥፋት ከነሱ ላይ ሊከላከልላቸው የሚችል አንድም ኃይል የለም ማለት በዛው ምን እንማራለን የሚጠፋ ነገር አምላክ ሊሆን እንደማይችል እንማራለን አምላካችን አላህ ጠፊ ሳይሆን ፊትም ያለ ኋላም ቀሪ ጌታ ነው ስለዚህም ቁርአን ምን ይላል ሱረቱር ረህማን
55ኛው ሱራ ላይ 26 እስከ 27 الرحمن ከ26 እስከ 27 كل من عليها فان ويبقى وجه ربك ذو الجلال والإكرام በርሷ በምድር ወለል ላይ ያለው ሁሉ ጠፊ ነው የሚቀር የለም የእልቅናና የክብር ባለቤት የሆነው የጌታ ፊት ብቻ ይቀራል ይላል ጌታችን አይጠፋም ስለዚህም ሱረቱል ቀሰስ 28ኛው ሱራ 88ኛው አየት ምዕራፍ 28 ቁጥር 88 ላይ ولا تدعوا مع الله إلها آخر ከአላህም ጋራ ሌላን አምላክ አድርገህ አትጥራ አትገዛ ለምን ኩሉ ሸይኢን ሃሊክ ኢላ ወጅሃ ነገሮች ሁሉ ከጌታችን በስተቀር ጠፊዎች ናቸው እያለ ነው የሚጠፋ ነገር ለአምላክነት አይበጅም ማለት ነው ዒሳን አላህ ሊያጠፋው ከቻለ እንዴት አምላክ ይሆናል ምክንያቱም የማይጠፋ ጌታችን አላህ አለ ስለዚህ ዒሳ አምላክ አይደለም ብለን እናምናለን ግልጽ ነው ይሄ አንደኛው ቁርአን ያስተማረን መንገድ ነው ሁለተኛ አምላክ አለመሆኑን እንዴት ነገረን ዒሳ ተመጋቢ መሆኑን በመግለጽ ይበላ ይጠጣ እንደነበረ በመግለጽ አምላክ አለመሆኑን አስተማረን የት ሱረቱል ማኢዳ ቁጥር 75 ላይ በሱረቱል ማኢዳ ምዕራፍ 5 ቁጥር 75 ላይ መልመሲህ ኢብኑ መርየም ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ الرسل አልመሲህ ከሱ በፊት እንዳለፉት መልእክተኞች እሱም ያለፈ መልእክተኛ እንጂ ሌላ አይደለም ወኡሙሁ ሲዲቃ እናቱም በጣም እውነተኛ ነበረች ካና ያእኩላን الطعام ሁለቱም ምግብን ይመገቡ ይበሉ ነበር ይላል ጌታችን አላህ انظر ተመልከት ይላል كيف نبين لهم الآيات كيف نصرف لهم الآيات አንቀጾችን እንዴት አድርገን እንደምናብራራላቸው ተመልከት ثم انظر أنا يؤفكون በድጋሚ ማስተውል ተመልከት ከተብራራላቸው እውነት እንዴት እንደሚሸሹ ይላል እዚህ ቦታ ላይ ስለ መሲሁ ሲነግረን ምግብን ይበላ ነበር ብሎ ነው ዝም ያለው ጌታችን አላህ ሌላ ነገር ላይ አልገባም ለምን እኛ የምናውቀው ነገር ነው ምንድነው እሱም ومن أكل الطعام احتاج إلى قضاء الحاجات ሰው ከበላ ከጠጣ ያ የበላውና የጠጣው ነገር ከሰዓታት በኋላ በሌላ መልክ ተቀይሮ ከሰውነቱ ሊወጣ ግድ ነው ይሄ የታወቀ ነገር ነው እኔ ጠጥቼ አልሸናም ማለት አልችልም በልቼ ቆሻሻዬን አላስወግድም ማለት አልችልም ታዲያ كيف يكون إلها من تحكمه ضرورات الطعام والشراب የምግብና የመጠጥ ስርዓቶች ሰውነቱ ላይ ተጨነውት እሱን የሚገዙት አካል እንዴት አምላክ ሊሆን ይችላል የሚል ጥያቄ ነው ያቀረበው ቢያንስ ለምግብና ለውሃ ስርዓት ተገዳጆች ነን በልተን ቆሻሻ ማስወጣት ግድ ነው ጠጥተን መሽናት ግድ ነው ዒሳ ይበላ ይጠጣ ነበር ተብሏል ማንንም ውሸት ሊል አይችልም ከበላ ከጠጣ ደግሞ ተከታዮቹም ነገር ይመጣሉ አምላክ ይሄን ያደርጋሉ ያለ ጌታችን በዚህ በኩል ይሄን አስተማረንና በሌላ በኩል ደግሞ እርሱ ግን የሚመግብ እንጂ የማይመገብ መሆኑን ደግሞ ይነግረናል ሱረቱል አንዓም ቁጥር 14 ላይ በምዕራፍ 6 ሱረቱል አንዓም ቁጥር 14 ላይ ቁል በላቸው أغير الله أتخذ وليا فاطر السماوات والأرض الله يسمعتنا يمدر فطاري هونو سال أنا كسوچ رداتن كسوچ وابين جيتان فلقالله اندي بلاتشو وهو يطعم ولا يطعم السو فطرتاتن يميمجب لراسو ግን የማይመገብ ሆኖ ሳለ ይላል ጌታችን ተመጋቢ አይደለም ባሪያዎቹን ግን መጋቢ ነው እንዴት አምላክ ሊሆን ይችላል ታዲያ ዒሳ ነው ተጨማሪ ሱረቱ ዛሪያት ከ56 እስከ 58 ማየት ይቻላል በሱረቱ ዛሪያት 51ኛው ሱራ ከቁጥር 56 እስከ 58 وما خلقت الجن والانس الا ليعبدون ሰዎችንም ሆነ አጋንንቶች እኔን ሊያመልኩኝ እንጂ ለሌላ ዓላማ አልፈጠርኳቸውም ما اريد منهم من رزق ከነሱም ሲሳይን አልፈልግም ለኔም ሆነ ራሳቸውን እንዲችሉ ማለት ነው
وما أريد أن يطعمون اندي مجبونيم مالشام إن الله هو الرزاق الله راسو سيساين سچي ذو القوة المتين يبرتو هايل بالبيت ነውና ይላል ስለዚህ ጌታችን መጋቢ እንጂ ተመጋቢ ካልሆነ ዒሳ ተመጋቢ ከሆነ እንዴት ዒሳ አምላክ ይሆናል ይሄንንም ቁርአን አስተማረን ሶስተኛ ሌላው ዒሳ አምላክ አለመሆኑን ቁርአን በምን መልኩ አስተማረን ወደፊት ሟች መሆኑን በመግለጽ ዒሳ አልሞተም ብለን ነው እንጂኛ የምናምነው አይሞትም ብለን አናምንም አይቀርለትም ይሞታል ይሄንን ራሱም ባንደበቱ ተናግሮታል ገና እንደተወለደ በእናቱ ቅፍ ያለ ሱረቱ መርየም ቁጥር 33 ቀደም ወንድማችን ሲቀራ ካዳመጣችሁት አንቀጽ 33 ላይ ወሰላሙ ዐለየ ያአላህም ሰላም በኔ ላይ ነው የውመ ወሊድቱ በተወለድኩበትም ቀን ወየውመ አሙት በመሞትበትም ቀን ወየውመ ኡብዓቱ ሐያ ሕያው ሆኜም ከመቃብር በመቀሰቀስበትም ቀን ሶስት ነገሮች በዒሳ ህይወት ውስጥ መፈጸማቸው ግድ ነው መወለድ መሞት ከሞት መቀስቀስ ታዲያ ዒሳ የሚሞት ከሆነ የሚሞት ነገር እንደምን አምላክ ሊሆን ይችላል ብለን ነው ጥያቄ የምናነሳው ምክንያቱም አምላካችን አላህ ሁሌም ሕያው እንጂ የሚሞት ጌታ ስላልሆነ ይህንንም ሱረቱል ፉርቃን ቁጥር 58 ላይ ነግሮናል በሱረቱል ፉርቃን ምዕራፍ 25 ቁጥር 58 ላይ ወተወከል ዐለል ሐይ الذي لا يموت በዛ በማይሞተው ሕያው አምላክ አላህ ላይ ተመካ ይላል ጌታችን ሁሌም ሕያው አይሞትም ሱረቱ ጣሃ ቁጥር 111 ላይ ይነግረናል በምዕራፍ 20 ሱረቱ ጣሃ ቁጥር 111 ላይ وعنت الوجوه للحي القيوم ፊቶች በተቀላላ ሕያውና ራሱን ቻይ ለሆነው ጌታ አላህ ተዋረዱ ዝቅ አሉ በማለት ጌታችን ፍጹም ሕያው መሆኑን ይነግረናል እሱ ይገድላል እንጂ አይሞትም ጌታችን ይገድላል አጀልህ ሲደርስ የሚወስድህ የሚገድልህ አላህ ነው እንደፈጠረ ይገድልሃል እሱን ግን ሞት ሊይዘው አይችልም በዚህ መልኩ ዒሳ አምላክ አይደለም ብሎ ያስተምረናል አራተኛ ሌላው ዒሳ አምላክ አለመሆኑን በምን መልኩ ያስተምረናል ከተባለ የውሙል ቂያማ በሚቀርብለት ጥያቄና ዒሳ በሚሰጠው ምላሽ ጌታችን ነገ የውሙል ቂያማ ይጠይቀዋል ዒሳን እሱም የሚሰጠው መልስ አለ ይሄም አምላክ ላለመሆኑ ማስረጃ ነው የት ሱረቱል ማኢዳ ቁጥር 116 ላይ በምዕራፍ 5 ሱረቱል ማኢዳ ቁጥር 116 ላይ وإذ قال الله በሚል ጊዜ አስታውስ يا عيسى ابن مريم أنت يا مريم لج عيسى هوي أأنت قلت للناس اتخذوني وأمي إلهين من دون الله بمدراوي هيوته أنت لسوتش أنينا እናቴን ከአላህ ሌላ አምላኮች አድርጋችሁ ያዙ ብለህ ነበር እንዴ ይላል ጌታችን አላህ እንዲ መሰክር የፈለገው ቃል ስላለ ገና ሲጀምር ምን ይላል قال سبحانك ጌታዬ አላህ ሆይ አረ ጥራት ይገባህ ما يكون لي أن أقول ማለቱ ለኔ የማይገባኝ ነገር እንዴት ላለው ما ليس لي بحق ደግሞም ለኔ የሌለኝ የሆነ ነገር መብቴና ንብረቴ ያልሆነ ነገር እንዴት ላለው እንደውም ቀጥሎ ምን አለ إن كنت قلته ምን አልባት እንኳን ብየው ከሆነ አለ ሳላውቅ እንኳን ከኔ ተገኝቶ ከሆነ فقد علمته በርግጥ አውቀኸዋል አንተ ተገኝቶ እንኳን ከሆነ ለምን تعلم ما في نفسي በኔ ውስጥ ያለውን ሁሉ በተቀላላ ታውቃለህና ቀድሞውንም እኔ ግን ولا اعلم ما في نفسك አንተ ዘንድ ያለውን አላውቅም انك انت علام الغيوب አንተ ማለት ሩቆቹን አዋቂ አንተው ብቻ ነህና እኔ ይህንን አላልኩም ተሳስቼ እንኳን ካልኩኝ አንተው ታውቃለህ ነው ያለው ስለዚህ አምላክ ነኝ አላልኩም ማለቱም ተገቢዬ አይደለም ካለ በምን መልክ ነው ታዳ አምላክ ሊሆን የሚችለው በራሱ አንደበት ከመሰከረ ግልጽ ነው ወንድሞች
እህቶችስ ግልጽ ነው እህቶች የሉም አምስተኛ አራተኛ ነጥብ አይተናል አይደል ሌላው አምስተኛ ኢሳ አለይሂ ሰላም አምላክ አይደለም ብለን ስናስተምር ምናቀርበው ማስረጃ አላህ ጌታዬና ጌታችሁ ነው ብሎ በማስተማሩ ነው እንላለን አላህን ጌታዬ ብሎ ከጠራው ምን ያስፈልጋል ቁርአን ውስጥ አምስት ቦታ ነው ይሄንን ኢሳ የተናገረው አምስት ቦታ ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 52 አንደኛ ቁጥር 52 ሁለተኛ ሱረቱል ማኢዳ ምዕራፍ 5 ቁጥር 72 ቁጥር 72 ሶስተኛ እዛው ሱረቱል ማኢዳ ቁጥር 117 አራተኛ ሱረቱ መርየም ቁጥር 36 ሱረቱ መርየም ቁጥር 36 አምስተኛ ሱረቱ ዙኽሩፍ ቁጥር 64 ሱረቱ ዙኽሩፍ ቁጥር 64 አጠቃላይ መልእክቱ ኢነላህ ረቢ ወረብኩም ፈዕቡዱህ አላህ ለኔም ጌታዬ ነው ለናንተም ጌታችሁ ነው ስለዚህ ተገዙት هذا صراط مستقيم ይሄ ቀጥተኛው መንገድ ነው አላቸው ይላል በተለይ የሱረቱል ማኢዳ ቁጥር 72 ምንድነው የሚለው لقد كفر الذين قالوا ان الله هو المسيح ابن مريم الله ማለት ራሱ የመርየም ልጅ አልመሲህ ኢሳ ነው ያሉ ሰዎች በርግጥም ከፍረዋል ክደዋል ካለ በኋላ وقال المسيح ግን እንዲህ አላቸው يا بني اسرائيل እናንተ የእስራኤል ልጆች ሆይ اعبدوا الله ربي وربكم الله ጌታዬና ጌታችሁ ሲሆን እሱን ተገዙት انه من يشرك بالله እነሆ እኔንም ሆነ ሌላን አካል ጌታ በማድረግ በአላህ የሚያጋራ ሰው ካለ فقد حرم الله عليه الجنة الله በሱ ላይ ጀነትን በርግጥም እርም አድርጎበታል ومأواه النار የዚህ ሰው መጨረሻ መኖሪያው ጀሃነም እሳት ነች وما للظالمين من انصار ለእንደዚህ አይነት በደለኞች ምንም ረዳት የላቸውም ነው ያለው ኢሳ ራሱ ስለዚህ እንዴት አምላክ ይሆናል ስድስተኛ የመጨረሻው በስድስት ላቁመው ብያለሁ የሐዋርያቶቹ ምስክርነት ሐዋርያቶች ኢሳን ምን ብለው ጠርተውት ነበር ጌታችን በሱረቱል ማኢዳ ምዕራፍ 5 ቁጥር 112 ላይ ይነግረናል ቁጥር 112 ላይ وإذ قال الحواريون حوارياتوچم بالو ጊዜ አስታውስ የኢሳ ተከታዮች يا عيسى ابن مريم أنت يا مريم ልጅ ኢሳ ሆይ هل يستطيع ربك أن ينزل علينا مائدة من السماء ጌታህ ከሰማይ ማዕድን ምግብን ሊያወርድልን ይችላል እንዴ ያሉ قال اتقوا الله አላህን ፍሩ አላቸው እንደዚህ አይነት አደብ ያጣ ንግግር አትናገሩ ኢን ኩንቱም ሙእሚኒን በርግጥ አማኞች ከሆናችሁ አላህን ፍሩ ብሎ መለሰላቸው እዚህ ላይ ሁለት መልእክት እንረዳለን የመጀመሪያው ሐዋርያቶች ሲጠሩት ያ ዒሳ ኢብኑ መርየም አንተ የመርየም ልጅ ዒሳ ሆይ ነው ያሉት የብን አላህ የአላህ ልጅ ሆይ ብለው አልጠሩትም ልጅነቱ የመርየም መሆኑን እነሱም ያውቁ ነበር ማለት ነው አንድ ሁለተኛስ هل يستطيع ربك ጌታህ ይችላል እንዴ ያሉት هل تستطيع አንተ ልታወርድልን ትችላለህ እንዴ አላሉትም ጌታህ ሊያወርድልን ይችላል ወይ ካሉት ኢሳ ጌታ እንዳለው እንኳን ያምኑ ነበር በእነዚህ ስድስት ማስረጃዎች መሰረት ኢሳ ፈጽሞ አምላክ እንዳልሆነ ይልቁኑ አምላክ ካልሆነ ነብይና መልእክተኛ እንደሆነ ማስረጃ ይኖረናል ማለት ነው አምላክ አለመሆኑ ግልጽ ነው አይደል ታዲያ ምንድነው ቢሉን ነብይ ነው መልእክተኛ ነው ሱረቱ መርየም ቁጥር 30 ላይ ገና እንደተወለደ በእናቱ እቅፍ እንዳለ ሲናገር 30ኛው አየት ላይ قال اني عبد الله እኔ የአላህ ባሪያ ነኝ አለ آتاني الكتاب መጽሐፍን ሰጥቶኛል وجعلني نبيا ነብይም አድርጎኛል አለ ስለዚህ ኢሳ የአላህ ነብይ የአላህ ረሱል ነው ብለን እናምናለን ይሄን ስድስት ማስረጃ ከጌታችን ከአላህ ቃል ካየን ሰባተኛ ብለን ደግሞ ከመጽሐፍ ቅዱስ ጥያቄ እናነሳለን
ሰባተኛው ማስረጃችን በመጽሐፍ ቅዱስ ላይ ኢየሱስ አምላክ ነው ተብሎ ከታመነበት አምላክ እንዴት አምላክ ሊኖረው ይችላል ብለን ጥያቄ እናቀርባለን። አምላክ እንዳለው ስለሚናገር መጽሐፍ ቅዱሱ የቱጋ ዮሐንስ ወንጌል 20:17 ላይ በዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ መቅደላዊት ማርያም 7 አጋንንቶችን ወይም ጂኒዎችን ከላይዋ ላይ ያስወጣላት ማለት ነው። እንደ መጽሐፍ ቅዱስ ታሪክ ወደ ኢየሱስ መታ ልትነካው ስትል ጥቅሱ ምን ይላል? ኢየሱስም አትንኪኝ ገና ወደ አባቴ አላረኩምና ይልቁኑ ወደ ወንድሞቼ ሂደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብሏል ብለሽ ንገሪያቸው አላት ይላል። መቅደላዊት ማርያምን ወደ ሐዋርያቶች ሄዳ እንድትናገር ሲያዛት ወዴት እንደሚሄድ ተናገረ? ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብሏል ብለሽ ንገሪ። አምላኬ የሚለው ማንን ነው? እሱ አምላክ ከሆነ ጥያቄያችን ይሄ ነው። አምላኬ የሚለው እግዚአብሔርን ነው ካሉ ጥሩ፣ እግዚአብሔር የኢየሱስ አምላክ ነው። ኢየሱስስ አምላክነቱ በማን ላይ ነው? አምላክ ሁለት ሊሆን ነው ወይስ እንዴት ነው? አምላክ አንድ እንጂ ሌላ አይደለም ካለን ያ አንዱ አምላክ ኢየሱስ አምላኬ ብሎ የሚጠራው ማንን ሊሆን ነው? ተጨማሪ ጥቅስ አምላክ እንዳለው የሚያረጋግጥ ተጨማሪ ጥቅስ ማርቆስ ወንጌል ምዕራፍ 12 ከ29 እስከ 32 በማርቆስ ወንጌል ምዕራፍ 12 ከቁጥር 29 እስከ 32 ከጻፎቹ መካከል ቀርቦም ሲከራከሩ ሰማና መልካም አድርጎ እንደመለሰላቸው አስተውሎ ይላል ከተእዛዛት ሁሉ ፊተኛይቱ ማንኛይቱ ነች ብሎ ኢየሱስን ጠየቀው። ከሁሉ በፊት ቀዳሚው ትእዛዝ አየቱ ወሲየቲን هي اول الكل ይላል አረብኛው መጽሐፍ ቅዱስ። ከትእዛዝ ሁሉ የመጀመሪያው የትኛው ነች? فاجابه يسوع አረብኛው ምን ይላል? ኢየሱስም እንዲህ ብሎ መለሰለት። يسوع ነው የሚለው በአረብኛ اسمع يا اسرائيل الرب إلهنا رب واحد فتحب رب إلهك من كل قلبك ومن كل فكرك ومن كل قوتك ከተዛዛት ሁሉ ፊተኛይቱ እስራኤል ሆይ ስማ ጌታ አምላካችን አንድ ጌታ ነው። አንተም ጌታ አምላክህን በፍጹም ልብህ በፍጹም ነፍስህ በፍጹም ሐሳብህ ውደድ የምትል ናት ይላል። ጌታ አምላካችን ብሎ ኢየሱስ በኺጣቡ ላይ በንግግር ዘይቤው ላይ ማንን ከተተ? ራሱን ጭምር ከተተ። ጌታ አምላካችሁ ብሎ ራሱን አላወጣም። ጌታ አምላካችን አንድ ጌታ ነው ብሎ መለሰለት። ለኢየሱስም ለሁሉም ጌታ አምላካቸው አንድ ነው። ማን ነው ይሄ አንድ ጌታ አምላክ? ከአላህ በስተቀር ሌላ ማን ሊሆን ነው? ስለዚህ አምላክ እንዳለው ከነገረን ይሄ አምላኩ ማን ነው? ጳውሎስም ይሄንኑ ምስክርነት ይሰጣል። ሁለተኛ ቆሮንቶስ 1:3 ላይ ጳውሎስ ከኢየሱስ በኋላ የመጣ ደቀ መዝሙር ነው እንደ መጽሐፍ ቅዱስ ለቆሮንቶስ ከተማ ሰዎች በላከው መልእክቱ ሁለተኛ ቆሮንቶስ ላይ ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 3 ምዕራፍ 1 ቁጥር 3 ላይ የጌታችን የኢየሱስ ክርስቶስ አምላክና አባት የሆነው እግዚአብሔር ይባረክ ይላል። እግዚአብሔር ምንድነው? የጌታችን የኢየሱስ ክርስቶስ አምላክና አባት ነው። እግዚአብሔር የኢየሱስ አምላኩ ከሆነ ሌላ ስንት አምላክ ሊኖር ነው ታዲያ? ይሄ የመጀመሪያው ፓርት ላይ ነው እንግዲህ። ስለዚህ ኢየሱስ አምላክ ካለው እርሱ አምላክ ሊሆን አይችልም ብለን ማስረጃ ማቅረብ እንችላለን ማለት ነው። ስምንተኛው ደግሞ ማስረጃችን አሁን ሰባተኛው ላይ የሄድንበት ነው። ስምንተኛው በራሱ ኃይልና ፍቃድ ምንም ነገር ሊያደርግ አለመቻሉ። አምላክ እንደሚፈልገው ነው አይደል የሚያደርገው? ጌታችን አላህ ኢነላህ ዐላ ኩሊ ሸይኢን ቀዲር በሁሉ ነገር ላይ ምንድነው? ቻይ ነው። ኃይልና ምክርን ወይም ሐሳብን ከሌላ አካል ይፈልጋል እንዴ? አይፈልግም። ስለዚህም አምላክ ነው። ኢሳ አምላክ ከሆነ በራሱ ኃይል ነው ነገራቶችን ማድረግ ያለበት። ግን በማን ኃይል ያደርጋል ብለን ስንጠይቀው ራሱ እንዲህ ብሎ ይመልስልናል። ዮሐንስ ወንጌል
ምዕራፍ 5 ቁጥር 30 ላይ በዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም እንደሰማሁ ፈርዳለሁ ፍርዴም ቅን ነው የላከኝን ፈቃድ እንጂ ፈቃዴን አልሻምና እኔ ስለኔ ስለራሴ በመሰክር ምስክሬ እውነት አይደለም ስለኔ የሚመሰክር ግን ሌላ ነው ይላል ዮሐንስ ወንጌል ምዕራፍ 5 ከ30 እስከ 31 እኔ ከራሴ አንዳች ላደርግ አይቻለኝም ካለ ታዲያ ሲያደርጋቸው የነበሩ ተአምራቶች ሁሉ ከማን ያገኘው ኃይል ነው አሁን ጥያቄያችን ከራሴ ምንም ማድረግ አልችልም ማለት በቀጥታ እንዲህ ብሎ ከተናገረ የኛ ደግሞ ጥያቄ መሆን ያለበት እንግዲያው ስትሰራቸው የነበሩ ተአምራቶች ስታደርጋቸው የነበሩ አስደናቂ ነገሮች ሁሉ ከየት አመጣሃቸው ራሱ አሁንም ይመልስልናል ማቴዎስ ወንጌል 28:18 ላይ በማቴዎስ ወንጌል ምዕራፍ 28 ቁጥር 18 ላይ ስልጣን ሁሉ በሰማይና በምድር ተሰጠኝ ይላል ኢየሱስ ማን ሰጠው ተሰጠኝ ካለ ማን ነው ሉቃስ 10:22 ላይ በሉቃስ ወንጌል ምዕራፍ 10 ቁጥር 22 ሁሉ ከአባቴ ዘንድ ተሰጥቶኛል ይላል እግዚአብሔርን አባቴ ብሎ በመጽሐፍ ቅዱስ ይጠራዋል አሁን እንደ መጽሐፍ ቅዱስ ነው ጥያቄ የምናቀርበው ተሰጠኝ ካለ የራሱ ካልሆነ እሺ እንዴት አድርገን ነው አምላክ አድርገን የምንይዘው hatta በወቅቱ ተአምርን ሲሰራ ያዩት ሰዎች እንኳን የሰራውን ሳይሆን ችሎታ የሰጠውን አምላክ ሲያመሰግኑ ነው የምንመለከታቸው በመጽሐፍ ቅዱስ ላይ እናም የራሱ የሆነ ኃይል የራሱ የሆነ ፈቃድ ከሌለው የላከውን ፈቃድ የሚጠይቅ ከሆነ እንዴት ሆኖ አምላክ ሊሆን ይችላል በራሱ ኃይል የለውምና ይሄም ለኛ 8ኛ ማስረጃ መሆን ይችላል ማለት ነው ግልጽ ነው ከኔ ጋር ናችሁ 9ኛ ሌላው አምላክ አይደለም ብለን ስናቀርብ በመጽሐፍ ቅዱስ ላይ የምናቀርበው 9ኛ ማስረጃችን የሩቅ ነገሮችን ቀድሞ ማወቅ አለመቻል አላህ አላሙል ጉዩብ ሩቆችን ሁሉ አዋቂ ነው ከጌታችን ከአላህ የሚሸሸግ ምንም ነገር የለም ይሄን እናምናለን አይደል ስለዚህም ማ የኩኑ ሚን ነጅዋ ثلاثه ኢላ ሁወ ራቢዑሁም እናንተ ሶስት ሆናችሁ ሚስጥርን አታወሩም አላህ አራተኛችሁ ቢሆን እንጂ በእውቀቱ ማለት ነው የሶስታችሁን ሚስጥር የሚሰማ ቢሆን እንጂ ወላ خمسه ወይም አምስት አትሆኑም ኢላ ሁወ ሳዲሱሁም አላህ ስድስተኛችሁ ቢሆን እንጂ ወላ አድና ሚን ذلك ከዚህ ያነሰ ቁጥር ሆናችሁም አትሾካሾኩም ብቻህን ሆነ ከነፍስያህም ጭምር ማለት ነው ወላ አክثر ወይም ከስድስት በላይም ሆናችሁ ብዛት ባለው መልኩ አታወሩም ኢላ ሁወ ማዓሁም አይነማ ካኑ የትም ስፍራ ብትሆኑ እኔ ከናንተው ጋር ብሆን እንጂ አለ ከጌታችን አላህ ዕውቀት ቦታም ጊዜም ሊያገል አይችልም አላህ በዕውቀቱ አላህ በቁጥጥሩ ቦታዎችንም ጊዜዎችንም የሞላ ጌታ ነው በዛቱ ግን ከአርሽ በላይ ያለ ነው he is not exist time and place ቦታና ጊዜን አላህ ኤግዚስት አያደርግም ከአርሹ በላይ ሆኖ ከፍጥረተ ዓለሙ በላይ ሆኖ በዕውቀቱ ግን ሁሉንም ስፍራ የሚያይ የሚመለከት የሚቆጣጣር የሆነ አምላክ ነው ማለት ነው ለዚህ ነው ስንለምነው እጃችንን አንስተን ያ አላህ እንላለን ለምን ጌታችን የት ነው ያለው ከሰማያት ከአርሹ በላይ ያለ በዕውቀቱ ግን ውስጥህ የምታስበውን ጭምር የሚያውቅና አብሮህ ቅርብ የሆነ ጌታ ስለሆነ ማለት ነው ታዲያ ይሄ የአምላክ ባህሪ ከሆነ ወደ ኢሳን መጣና ጥያቄ ልናነሳ ነው አምላክ ነው ከተባለ ማርቆስ ወንጌል 13:32 ላይ በማርቆስ ወንጌል ምዕራፍ 13 ቁጥር 32 ላይ ስለዛች ቀን ይላል ስለ ቂያማ ሲያወራ ወይም ስለዛች ሰዓት ከአብ በቀር የሰማይ መላእክትም ልጅም ቢሆን ማንንም አያውቅም ማለት ከአብ በቀር ልጅም ቢሆን ልጅ የሚለውን የ1980ው ቀላል አማርኛ ትርጉም ባይብል ምን ብሎ ተረጎመው ወልድ ብሎ ተረጎመው ከአብ በቀር የሰማይ መላእክትም ወልድም ቢሆን አያውቅም ይላል ራሱ ኢየሱስ ስለ ራሱ ሲያወራ ቂያማ መቼ እንደምትቆም እኔ ምን አልሆንም ማለት
አላውቅም እሺ ምንድነው አምላክነቱ ቂያማ መቼ እንደምትቆም ካላወቀ አማ ረቡና አላሁ ዐዘ ወጀል ኢነ አላህ ዒንደሁ ዒልሙ ሰዓ ሱረቱ ሉቅማን መጨረሻ ላይ ሲዘጋው 34ኛው አየት ኢነ አላህ ዒንደሁ ዒልሙ ሰዓ አላህ የቂያማ ዕውቀት እሱ ዘንድ ብቻ ነች አለ ከኔ ውጪ ማንንም አያውቃትም ነው ያለው ታዲያ ዒሳ አምላክ ከሆነ እንዴት አላውቅም ስለዛች ቀን ብሎ ይናገራል የሰማይ መላእክትም ቢሆኑ አያውቁም አላህ ብቻ ነው ካላወቀ እንዴት አምላክ ይሆናል ከዚሁ ጋር ተያይዞ የሚመጣ ማርቆስ ወንጌል ላይ አሁንም ጥቅስ ይኖረናል ምዕራፍ 11 ከ12 ጀምሮ ያለው በምዕራፍ 11 ቁጥር 11 እስከ 12 ብትመለከቱት በማግስቱም ከቢታንያ ሲወጡ ተራበ ይላል ኢየሱስ ተራበ ቅጠልም ያላት በለስ አይቶ ከሩቁ ማለት ነው ምናልባት አንዳች ይገኝባት እንደሆን ብሎ መጣ ይላል ወደርሷ ነገር ግን የበለስ ወራት አልነበረምና መጥቶም ከቅጠል በቀር ምንም አላገኘባትም ይላል መጀመሪያ በመንድን ነበር የመጣው ረጃ ተስፋ ነው ምናልባት አንዳች ይገኝባት እንደሆን ብሎ መጣ ወደሷ መጥቶ ሲያያት ግን እንዳሰበውና ተስፋ እንዳረገው ሳይሆን የበለስ ወራት ባለመሆኑ ደርቃ አገኛት ይላል እንዴት አላወቀም ነው ጥያቄው በምናልባት እንዴት ሊሄድ ቻለ አምላክ ነው ከተባለ ሁሉን ያውቃል ከተባለ ከሩቅ የተመለከታት ያቺ የበለስ ዛፍ ፍሬ ይኑራት አይኑራት እንዴት ማወቅ አልቻለም ካላወቀ አምላክ አድርገን እንዴት ልንይዘው እንችላለን ግልጽ ነው ስለዚህም ይሄ ለኛ ስንተኛ ማስረጃ ነው እንቅልፋም ናችሁ ማለት ነው 10 አልገባንም 9 አይደለ አዎ 9ኛ ማስረጃ ነው 10ኛ ሌላው ዒሳ አምላክ አይደለም ብለን ስንከራከር የምናቀርበው ማስረጃ በቀጥታ መልእክት እኔ ነብይና ረሱል ነኝ ብሎ በመጽሐፍ ቅዱስ ላይ መናገሩ